ጋር ይሻማል እንዴ? ዘርሽ እስኪቶ አታሳቀው እንደፈለገ ይብላ። ማን ነው የሚሳቀቀው? ይሄ አዛልዬ ትሪውን ይልቅ እንዴት እንዳሳቀቀው ተመልከቺ። አረ ምን አይነት ወፍጮ ነው ባክሽ። እንግዲህ ቢረባው ነው። አዎ እውነትሽን ነው። ብላ ቢሆንስ አንዴ ሰተነዋል መልሰን አንወስድበት። በል ብላ እንግዲህ ካነሰም ይጨመራል። ይጨመራል። ማነሽ አቢ ቃሽን ይዘሽ ሂጂ። ይሄና ይሄ ቆይ በዚህ ምን ልታደርጋቸው ነው? ለልጅ ልሰጠው ነው። እኔ ስለማልፈልጋቸው እሱ ቢለብሳቸው ብዬ እኮ ነው። ውይ በዚህ እኔ እኮ የማትፈልገው ልብስ እንዳለ አላውቅም ነበር። አንቺ ደግሞ ሳልፈልጋቸው ቀርቼ ነው እንዴ? ጠባውኝ እኮ ነው። ከጠበቡ አትፈልጋቸውም ማለት ነው እንዴ? ስለማልፈልጋቸው አይደለም። ሰፊ አድርጌ ያላሰፋቸውም ነበር። አንተ ደግሞ ታዋቂ ከሆንኩ በኋላም የተሰፋ ልብስ ልትለብስ? ርስቴ ለካ ፊምስ ነኝ። ውይ አንተ ደግሞ አታብዛዋ። ፌመስ ነው የሚባለው። ያው ነው ፊምስም ፌመስም ያው ነው። እኔ ግን ታዋቂ ነኝ። አላወቅም ነበር እንዴ? አውቃለሁ ግን እየረሳሁት ነው። እኔ ምን ልጅ እርግጠኛ ነኝ ግን ከትናንት ጀምሮ ነው ያልበላው። ሲያዩ እኮ 2 ወር የበላ አትመስልም። አሁን እኮ ብዙ አልበላሁም። እያዩ ስለሆነ ሼም ይዞኝ ነው። እውነትህን ነው። እኛ ባናይ ኖሮ ከዚህ በላይ ልትበላ እንዴ? አንተ አላማህ እኛን ለመብላት ነው እንዴ? ራሱ አመጣጥ በኋላ ስለሚርበኝ እኮ ነው። ደግሞ ቁንጣኔ የምልት ስሜት ማየት ስለምፈልግ። እስከ ዛሬ ቁንጣን ይዞ ያውቃል? ዛሬ ትንሽ ስሜት ተሰምቶኛል። የስ እንኳን ይዤ የመጣው። አመሰግናለሁ ብራድ። የሚገርም ፎስ ነበር። ማሙሽዬ ይጨመርልህ። አዛሉ እንዴ ይጨመርልህ? እንደው አፍሽ ላይ ቅልል ይልሻል በል። በቃኝ እያለ አይደለም እንዴ? የምንድን ነው ይጨመርልህ? አይ በቃኝ። የቁንጣን ስሜት እንደጠበቁት አይደለም። በቃ ሁሉም እንጅቆ ማሚ በጣም አመሰግናለሁ። ረጅም እድሜ ይስጥሽ። አሜን። ሳልመርቃችሁ እንዳልወጣ እና እኛ እንመረቅ። ዋናው በጣም አመሰግናለሁ። ረጅም እድሜ ይስጥሽ። እሺ አሜን። አንቺም ረጅም እድሜ ይስጥሽ። በጣም አመሰግናለሁ። እንዴት ነው? በረለሻል? በቃ ይመች። ቆየን እንካ